ሰላም ሰላም፣ ጤና ይስጥልኝ ውድ የተከበራችሁ የአሽማሪያ ቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ እንደምታዩት የዱባይ የአረቦች ስጋ ወጥ አሰራር ይዤላችሁ መጥቻለሁ። እንግዲህ የአረቦች የሳዑዲም እንደዚሁ ነው፣ አንድ አይነት ነው። ስጋ ወጥ አሰራራቸውን ይዤላችሁ መጥቻለሁኝ። አሰራሩን እስከ መጨረሻው ድረስ ተከታተሉኝ። ወደ አሰራሩ ገባለሁ። እሺ ውድ ቤተሰቦቼ ወደ አሰራሩ ገባለሁኝ። አሁን ስጋው ይሄን ይመስላል። ሽንኩርት እዚህ ጋር እጃለሁ እያቆላለሁ ነው። ሽንኩርት፣ ባህራት የምጨምረው ቅመም እነዚህን ነው በአይነት አንድ አይነት ያኔ ይሄ ማጂ ያ ቤት ውስጥ ያለኝ ቅመም ነው የሚጨምረው። ትንሽ ትንሽ አድርጋችሁ ቤት ውስጥ ያላችሁን ቅመም ካለ ደግሞ የስጋ ቅመም ተብሎ የሚሸጣል የስጋ ቅመም ጨምሩ። ካለ ደግሞ ቤት ውስጥ ያለውን ቅመም ጨምሩ ማለት ነው። ቲማቲም፣ ነጭ ሽንኩርት፣ እዚህ ጋር ደግሞ የተለያዩ ኩድራዎች አሉ። ኮሳ፣ ያው ይሄ ኮሳ ይባላል። ድንችና ካሮት አሉኝ። ይሄን እንደዚህ ጥብስ ካረኩት በኋላ ነጭ ሽንኩርት ጨምራለሁ። ከዛ አንድ ሳልሳ አለኝ። ግማሽ ነው የምጨምረው፣ ሙሉውን አልጨምርም። እንደዚህ ነጭ ሽንኩርቱንና ከጠበስኩት በኋላ ሽንኩርቱ ጋር ቅመማ ቅመሞችን እጨምራለሁ። ከዛ ትንሽ ከጠበስኩት በኋላ ብሬ ቲማቲም እጨምራለሁ። ከዛ ትንሽ ቆይቼ ቲማቲሙ ሲበስል ሳልሳ ቲማቲም እጨምራለሁ። እንደዚህ በስሎ ውሃ ከልሼበታለሁ። አሁን ስጋውን ነው የሚጨምረው። ከዛ ሁለት ሎሚ ጨምራለሁ። ትንሽ ከበሰለ በኋላ ኩድራው ጋር ማለት ነው።
ኩድራው ጋር 2 ሎሚ ጨምራለሁ። አሁን አይደለም ትንሽ ስጋው ከበሰለ በኋላ ነው የምጨምረው። ለምን ያመራዋል። ትንሽ አንድ 15 ደቂቃ አብሮ ከበሰለ በኋላ ሎሚው መውጣት አለበት እንጂ እዛው ከቆየ ማለት ነው ይመራል ማለት ነው። ስጋው እየበሰለ ነው እንግዲህ ኩድራውን እጨምራለሁ፣ ሎሚዎቹን እጨምራለሁ። እዚህ ጋር ደግሞ የሩዝ ውሃ ጥጃለሁኝ። ስጋው 1 ሰዓት ከበሰለ በቂው ነው ማለት ነው። እንግዲህ እየበሰለ ነው። ውድ ቤተሰቦች አሁን እዚህ ቅጠል አለኝ። ይሄ ወጥ ላይ የሚጨመር ቅጠል ነው እና ከዝባራ ያው ስጋው እንግዲህ እየበሰለ ነው። ይሄው እንደምታዩት ስጋው እየበሰለ ነው፣ በስሏል። ትንሽ ነው የሚቀረው። ትንሽዬ ውሃ እጨምርበታለሁ። ከዚህ በላይ በቃ ውሃ አልጨምርም። አሁን በቂው ነው ውሃው እንደምታዩት። ከዚህ በላይ ውሃ አይጨመርም። አሁን ይሄ ገና ይበስላል። አሁን የጨመርኩት ውሃ እስከሚበስል ጠብቀዋለሁ በደንብ። ውሃው ትንሽ መጠጥ ማለት አለበት። እንደዚህ ውሃው አሁን ትንሽ በስሏል። እሺ ውድ ቤተሰቦቼ እንግዲህ በቅቶታል ማለት ነው። ሩዝ ወጤ ላወጣው ነው። ይሄን ይመስላል እንግዲህ። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። አሁን እዚህ ጋር እቃ አቅርቤያለሁ መጥብቂያ። እዚህ ጋር ቃይ ላይ አደርጋለሁኝ እንግዲህ እንደዚህ መጥብቂያ ላይ። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ ባይ፣ ሰላም ሁኑልኝ።
እሺ ውድ ቤተሰቦቼ እንግዲህ ይሄን ይመስላል ስጋ ወጥ አሰራሬ።